አንድ ደቂቃ ብቻ ለአላህ የሚሰጥ ሰው ጀነት ገባ የሚለው ነብያችን አለይሂ ሰላቱ ወሰላም من قال في اليوم 100 مرة سبحان الله وبحمده سبحان الله العظيم ያለ ሰው አሉ አንድ ጊዜ ብንለው ምናልባት 3 ደቂቃ ነው ማን ነው 3 ሰከንድ ነው ለመቶ ጊዜ ይደገም ቢባል 300 ሰከንድ ነው ወደ ደቂቃ ሲቀየር 5 ደቂቃ ነው 5 ደቂቃ ምንም አይደለም ሰው ከቤቱ ወጥቶ መስጊድ እስኪደርስ ወይ መኪናውን ዋቀሙበት ቦታ እስኪሄድ ድረስ የሚፈጅ ነው ያችን ጊዜ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم እያለ 5 ደቂቃ ለአላህ የሰጠ ሰው አሉ መቶ ጊዜ ካልክ ነይተ ምን ታገኛለህ በዛ 5 ደቂቃ حطت عنه خطايا ولو كانت مثل زبد البحر የኃጢአት ክምሩ እንደ ባህር አረፋ የተቆለለ እንኳን ቢሆን አላህ ይሰርዝለታል አሉ እንደ ባህር አረፋ የተቆለለ ወንጀል በ5 ደቂቃ ዚክር ከልብ ነይተ ለአላህ ከሰጠህ ወንጀልህ ይማራል 5 ደቂቃ የለንም ዛሬ ፌስቡክ ምን ያህል ነው የምንጠቀመው እዛው ሴቲንግ ውስጥ ብንገባ ምን ያህል ዳታ እንደተጠቀምን ሰዓቱን ይናገር አይደል እስቲ ዛሬ ፌስቡክ በ24 ሰዓት ስንት ሰዓት ተጠቅመናል